ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ሊቀ ሊቃውንት ስምዐኮነ መላክ ከአንድ ዲያቆን ጋር በተስካርና በዝክር ዙሪያ ኢንተርቪው ያደረጉትና በጣም መጽሐፍ ቅዱሳዊ መልስ የሰጡበት አንድ ቪዲዮ አለና እስቲ ይህንን ቪዲዮ እንስማ። በእውነት በጣም ነው ያፈርኩት። ትልቅ ስም የያዙ ሰዎች ናቸው። እኚህም ሰው ሆነ ሌሎች ሊቀ ሊቃውንት የተባሉት ግን ምላሻቸው ከመጽሐፍ ቅዱስ ውጭ የሆነ እንደው ባይተነፍሱ ባይናገሩ አይሻልም? እንግዲህ የቤተ ክርስቲያኒቱ ትልቅ ቦታ ላይ ያሉ ሊቀ ሊቃውንት ተብለው የተጠሩ ምሁር የተባሉ ማለት ነው ተብለው የተጠሩ ሰዎች ናቸው። ነገር ግን የሚያስከትለውን ምላሽ በአግባቡ ሳያጣጥሙ ወይም ሳያውቁ ጀስት ዝም ብለው መጥተው በስማ በለው የሆነ መልስ ማብራሪያ በመስጠታቸው እጅግ በጣም ነው ያፈርኩት። እስቲ ለማንኛውም ቪዲዮውን እንስማና ከዛ በኋላ እኔ እንደ እግዚአብሔር ቃል የሆነውን መልስ እሰጣለሁ። ተከታተሉ፣ ተባረኩ። የአንድን ክርስቲያን መታሰቢያ ማድረግ ቅድም እንዳልነው መጽሐፍ ቅዱስ እንደሚለው በመጽሐፈ ምሳሌ ላይ እንደተቀመጠው የጻድቅ መታሰቢያ ለበረከት ነው እና ደግሞ የጻድቅ መታሰቢያ ለዘላለም ይኖራል ተብሎ ነው የተጻፈው። መጽሐፍ ቅዱስ እንደዛ ነው የሚለን እና ለዘላለም የሚኖረው መታሰቢያቸው ማጥፋት ስለሌለብን ነው አንዱ ምክንያት። ሁለተኛው ደግሞ በረከት የምናገኝበትም ስለሆነ ነው የጻድቃንን መታሰቢያቸውን በማድረጋችን። አንዱ ቃል ኪዳን በወንጌል ውስጥ የተቀመጠው በጻድቁ ስም ዝክር መስጠት ነው አይደለ? በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 42 ላይ እንደተቀመጠው በነቢዩ ስም ጽዋ ውሃ ይሰጣል፣ የነቢዩን ዋጋ ያገኛል አይደለ የተባለው። እና እነዚህ ሰዎች የሞቱ ሰዎች ከነቢያት ከጻድቃን ከባሕታውያን ወገን ናቸው እነዚህ ዘመዶቻችን። እና ለእነሱ መታሰቢያ የምናደርገው አንዱ ለበረከት ብለን ነው። ሁለተኛው ደግሞ ለቤተሰቡ መጽናናት የሚሰጥ መንፈስ ቅዱስን እግዚአብሔር እንዲያዘዝ። እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን። ሙሉን ሊንክ በመጨረሻ በምለጥፍበት ጊዜ በፌስቡክ አስቀምጠዋለሁ። አሁን ግን ከጊዜ እጥረት አኳያ ጥቂቱን ነገር ነው ያሰማኋችሁ። እናንተ እስከዛ ድረስ ፈልጋችሁ ሊንኩን መስማት ትችላላችሁ። ጌታ የተመሰገነ ይሁን። እንግዲህ እኚህ ሰው ያሉት ያው ትልቅ በቤተ ክርስቲያኒቱ አንጋፋ መምህር ከሚባሉ ሊቀ ሊቃውንት ተብለው ከሚጠሩ ሰው መካከል ናቸው። ሊቀ ሊቃውንት ስምዐኮነ መላክ ብዙ ጊዜ ምላሽ ሰጥተናቸዋል እና የጻድቅ መታሰቢያ ለዘላለም ይኖራል፣ የጻድቅ መታሰቢያ ለበረከት ነው የሚሉትን መጽሐፍ ቅዱሳዊ ቃሎችን ሊያብራሩ ፈልገው የጻድቅ መታሰቢያ ለዘላለም ይኖራል፣ የጻድቅ መታሰቢያ ለበረከት ነው የሚለውን ሐሳብ በመያዝ መታሰቢያ የምናደርገው ማለት ዝክርም ሆነ ተስካር እያወጣን መታሰቢያ 40-80 ሙት ዓመት እያልን መታሰቢያ የምናወጣው ለዘላለም የሚኖረውን የጻድቁን ለዘላለም የሚኖረውን ማጥፋት እንደሌለብንና ለበረከትም ስለሆነ በረከት የምናገኝበት ስለሆነ ነው አሉ። በረከት የምናገኝበት ነው። እንደገና ደግሞ ለዘላለም ይኖራል ስለሚል ለዘላለም የሚኖረውን ማጥፋት ስለሌለብን ነው ብለው እንዲህ አይነት መልስ ነው የሰጡት። ከዛ መልስ ደግሞ ዝክር መስጠት የጻድቁን ዋጋ ስለሚያስገኝ ነው አሉ። ለቋሚዎች ደግሞ ይህን በምናደርግበት ጊዜ ለቋሚዎች ደግሞ የሚያጽናና መንፈስ እንደሚመጣላቸው ነው ካሉ በኋላ ምን አሉ? መናህየ ወመናዝዘ ለሰብኦሙ ፈኑ ይላል። መናህየ ወመናዝዘ ለሰብኦሙ ፈኑ። ጌታ መንፈስ ቅዱስ መጽናናትን ለሰዎች ምን ያደርጋል? ይልካል ብለው ነው የተናገሩት እና በጣም ነው የገረመኝ በእውነት ለመናገር። ለምን ቢባል መጽሐፍ ቅዱሳችን ስለሞቱ ሰዎች ሲናገር ጻድቅም ይሆኑ በክርስቶስ ኢየሱስ ጻድቅም አይሆኑ ስለ አንድ ሰው ከሞተ በኋላ
በእግዚአብሔር ዘንድ የሚጠብቀው ፍርድ ነው። በቃ ፍርድ ነው። ለሰው አንድ ጊዜ መሞት ነው የሚለው መጽሐፍ ዕብራውያን 9:27 ላይ ሄዳችሁ መመልከት ትችላላችሁ። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ እንደተመደበበት እናውቃለን ብሎ ነው የሚናገረው። ስለዚህ አሁን እኚህ ሊቀ ሊቃውንት ያብራሩት ማብራሪያ ጅብ ከሄደ ውሻ ጮኸ ነው። የሰነፍ ማብራሪያ ነው። እኔ ሊቀ ሊቃውንትን ሰነፍ ብዬ አልናገርም፣ ግን ከማብራሪያቸው ተነስቼ ነው የሰነፍ ማብራሪያ ያልኩት። የሰነፍ ማብራሪያ ነው። ወይም ደግሞ ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል ብለው ይናገራሉ አበው አባቶች አንዳንዶች። እና መብሉ እንዳይቀር ነው አሁን እነዚህን ጥቅሶች ሁሉ አንስተው የተናገሩት። መናህየው መናዝዘ ለሰቦሙ ፈኑ። ምን አይነት መጽናናትን ነው እግዚአብሔር የመጽናናትን መንፈስ ለሰዎች የሚሰጠው? በጣም እኮ ነው የሚገርመው። ሁሉ ነገር ኦልሬዲ አልፏል። ሰውየው ኦልሬዲ ሞቷል አደለ እንዴ? ከመሞቱ በፊት ነው ለዛ ሰው ልንደርስለት የሚገባው አደለም? አዎ፣ ከመሞቱ በፊት አገልጋዮች ዝክር ከመጠበቅ ተስካር ከመጠበቅ ይልቅ እነዛ ሰዎች ከመሞታቸው በፊት ነው ልንደርስላቸው የሚገባው። ጥምጥም አሳምሮ መቀመጥ፣ ቆብ አሳምሮ መቀመጥ አይደለም። ከመሞት በፊት የምስራቹን ቃል ልክ ኢየሱስ ለታሰሩት መፈታትን ሉቃስ 4 ላይ ለዕውሮች ማየትን ለተማረኩ ነፃነትን እሰብክ ዘንድ ቀብቶኛል ብሎ እኮ ተቃውሞ ባለበት ነው ይህንን እውነት የገለጠው። ሰዎች ከመሞታቸው በፊት ነው የተሰበረ ልባቸው መጠገን ያለበት፣ የታሰረ ስርዓታቸው መፈታት ያለበት፣ ለቅሶ ካለበት ለቅሷቸው የሚጽናናው። ኢየሱስ ሙሉ መልስ ነው። እግዚአብሔር በኢየሱስ ነው ሊጎበኘን የፈለገው። ሉቃስ 7 ላይ እኮ እግዚአብሔር ሕዝቡን ጎበኛ አሉ። በናይን ከተማ አንድ ብላቴና አንተ ጎበዝ እልሃለሁ ብሎ ባስነሳው ጊዜ ሕዝቡን ጎበኛ አሉ። ጉብኝታችን ኢየሱስ ነው እና ይህንን የጎበኘንን እንባችንን ከዓይናችን ያበሰልንን እስራቶቻችንን የበጠሰልን ቀንበራችንን የሰበረልንን ኢየሱስን፣ ይሄ ብቻ አይደለም፣ ከሞት ወደ ሕይወት ያሻገረን ወደ ፍርድ እንዳንመጣ ያደረገን በእግዚአብሔር ፊት ያጸደቀን ሙሉ ሰው ያደረገን የኃጢአትን ይቅርታ የሰጠንን ኢየሱስ ለማንኛውም ግለሰብ ለኦርቶዶክሳውያኑም ቢሆን ልንናገር የሚገባው በሕይወት እያለ ነው ያ ሰው። ከሞተ በኋላ ግን አሁን የጠቃቀሱት ነገር መቢያ ናት። ሊበሏት ያሰቧትን ጅግራ አሞራ ጅግራ ናት ይሏታል። ዝክሩ ተስካሩ እንዳይቀርብን ወዮ ፍርድ አለብን። እኔ ከሊቀ ሊቃውንት ይህንን ምላሽ አልጠብቅም። በእውነት በጣም ነው ማዝነው። አንዳንዶችን ከሳት ነጥቃቸው አድኑ፣ ሊታረዱ ያሉትን ታደጉ ነው የሚለው። ሰውየው ከታረደ በኋላ ሰይጣን ካረደው በኋላ አንተ ዝክር ብትበላ፣ አንተ ተስካር 30-40 ሙት ዓመት ሰለስት ብለህ ብትበላ፣ በየዓመቱ ሙት ዓመት እያልክ ባቡቴ እንዳይቀርብ ብትበላ የበላው ለፍርድ ይሆንብሃል። እንዲህ አይነት መልስ ይሰጣል? በእውነት በጣም በጣም አዝናለሁ። ጎልማሳ ሰው ናቸው እኚህ ሰው። ወንጌሉን ይናገራሉ ብዬ ነው የምጠብቀው። እንደውም ሕዝብን ያነቃሉ ብዬ የምጠብቅ እንጂ ለተስካር ለዝክርና ለተስካር ጠበቃ ሆነው መቆማቸው እና ይህንን ቃል መናገራቸው በጣም ነው ያዘር። ሕዝቤን አጽናኑ ሲል እኮ እግዚአብሔር በሕይወት እያለ ነው ከመሞቱ በፊት። ኢየሱስ ክርስቶስ እኮ አልዓዛር ቤት መጥቶ አንተ ኖረህስ ቢሆን ወንድማችን ባልሞተ ነበር አለችው። ወንድምሽ ይነሳል ነው ያላት። ትንሣኤ ሳንሰብክ መብል ላይ ሰዎች ሞተው በሁለተኛው ኢየሱስን ያመነ እኮ በሁለተኛው ሞት አይጎዳም ነው የሚለው። በሁለተኛው ሞት ተጎድቶ የሥጋ እንቅልፍ ብቻ እኮ አይደለም ያ ሰው ያንቀላፋው። በሁለተኛው ሞት ለዘላለም በእግዚአብሔር እሳት ነው የተቀጣው። ለምን? ኢየሱስን ባለመቀበሉ ምክንያት። በእንዲህ አይነት ዘላለማዊ ፍርድ ውስጥ ወድቆ አንተና እኔ እርሶና እኔ ተስካር ስንበላ ሰለስት ብለው ማብራሪያ ስንሰጥ ይሄ አያሳፍርም? 40 ሙት ዓመት ብለን ይሄ ነው ሊቀ ሊቃውንትነት። የቤተ ክርስቲያኒቱ ሊቀ ሊቃውንትነት ይሄ ነው። እንዴት እንዳፈርኩ በእውነት መናገር አልችልም። እጅግ በጣም ነው ያዘንኩት ወዳጆቼ። ሕዝብ እየጠፋ እኛ ዛሬም ተስካርና ሰለስቱም አይቅር 12ቱም አይቅር ብሎ ማብራሪያ መስጠት እንዴት ያሳፍራል። እመለሳለሁ በዚህ ቪዲዮ ወዳጆቼ። የጻድቅ መታሰቢያ ለዘላለም ይኖራል፣ ለበረከት ነው።